ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች የቤት ተመዝጋቢዎች በግንባታ ላይ የሚገኙ አዲሶቹ ኮንዶሚኒየም ቤቶች የት ሳይት እንደሚገኙና ግንባታቸው በምን ደረጃ ላይ እንደሚገኙ ማወቅ ትፈልጋላችሁ ብለን እናስባለን። ስለዚህ በዚህ አጭር ቪዲዮ በቅርቡ እጣ ይወጣባቸዋል ተብለው በከፍተኛ ጉጉት የሚጠበቁት የኮንዶሚኒየም ቤቶች የትኞቹ ሳይቶች እንደተገነቡ የሚያሳይ መረጃ ተካቶበታል። ግንባታቸው የደረሰበት ደረጃም እነግራችኋለን። በተጨማሪም ከዚህ ቀደም ከተገነቡት በምን እንደሚለዩ አዳዲስ መረጃዎችን እናካፍላችኋለን። አስቀድመን አዲስ እየተገነቡ የሚገኙት የኮንዶሚኒየም ቤት አሃዝ በተመለከተ መረጃ እናካፍላችሁ። በአዲስ አበባ ከተማ በ2018 በጀት ዓመት ብቻ 100,000 የጋራ መኖሪያ ቤቶች ግንባታ ተጀምሯል። የቤቶቹ ግንባታ የተጀመረው በመንግስት አስተባባሪነት በከተማ አስተዳደሩ ቀጥተኛ በጀትና በመንግስትና በግል አጋርነት ነው ማለት ነው። የከተማ አስተዳደሩ በራሱ በጀት እያስገነባቸው የሚገኙት ቤቶች ቁጥር 50,000 ይደርሳል። ቀሪዎቹ ደግሞ በመንግስትና በግል አጋርነት የሚገነቡ ናቸው። አሁን ላይ የአብዛኞቹ ቤቶች ግንባታ በመጠናቀቅ ላይ ይገኛል። አንዳንድ የማጠናቀቂያ ወይም የፊኒሺንግ ስራዎች ናቸው የሚቀራቸው። የግንባታ ሂደቱ አዲስ የስራ ባህል ያስተዋወቀ እንደሆነ የተነገረለት ሲሆን ምሽትን ጨምሮ እንደሚሰራ ተገልጿል። በመሆኑም ቤቶቹ በተያዘላቸው የግንባታ ጊዜ እንደሚጠናቀቅ ከተማ አስተዳደሩ ጽኑ እምነት አለው። አዲሶቹ የኮንዶሚኒየም ቤቶች የተገነቡባቸው ሳይቶች እንደሚከተለው እናቀርባለን። በመንግስት አስተባባሪነት የጋራ መኖሪያ ቤት ከሚገነባባቸው ሳይቶች መካከል ቱሉ ዲምቱ፣ ገርጂ፣ አራብሳ ሳይትና ወርቁ ሰፈር ሳይቶች ይገኙበታል። አዲሶቹ የኮንዶሚኒየም ቤቶች ከሚገነባባቸው ሳይቶች መካከል ትልቁ የቱሉ ዲምቱ ሳይት ነው። ይህ ሳይት ብዙ ቤቶች እየተገነቡበት የሚገኘውና ግንባታቸውም በጥሩ ደረጃ ላይ ከሚገኙ ሳይቶች ውስጥ አንዱ ነው። ግንባታው የተጀመረው ነሐሴ 2017 ዓ.ም ሲሆን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አማካሪነት በ11 ስራ ተቋራጮች እየተሰራ የሚገኝ ሳይት ነው። የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100,000 በላይ የአዲስ ኮንዶሚኒየም ቤቶች ግንባታ አስጀምሯል። ከተጀመሩ የመኖሪያ ቤት ግንባታ ውስጥ በከተማ አስተዳደሩ ቀጥተኛ በጀት እየተገነቡ ከሚገኘው ከ50,000 በላይ መኖሪያ ቤቶች ውስጥ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን በደቡብ ቅርንጫፍ ጽህፈት ቤት ስር ከሚገኘው አንደኛው ሳይት የቱሉ ዲምቱ ሳይት የመኖሪያ ቤት ግንባታ ፕሮጀክት ነው። በዚህ ፕሮጀክት እስከ 2 ቤዝመንት ያላቸው ባለ 10 ወለል 11 የጋራ መኖሪያ ቤት ህንፃ ግንባታ ከስትራክቸር ስራው ጎን ለጎን ተያያዥ የውጭና የውስጥ የማጠናቀቂያ ስራ እየተሰራ ይገኛል። አዲሶቹ የኮንዶሚኒየም ቤቶች ቀደም ሲል ከተገነቡ የጋራ መኖሪያ ቤቶች የሚለዩባቸው ከመኖሪያ ቤት በተጨማሪ ሌሎች ከቤቶቹ ጋር ተያይዘው የሚገነቡ ተጨማሪ አገልግሎት መስጫዎች አካተው መገንባታቸው ነው። በግንባታ ላይ የሚገኙት የጋራ መኖሪያ ቤቶች በውስጣቸው የልጆች መጫወቻ፣ የስፖርት ሜዳዎችና ማህበራዊ ትስስርን የሚያጠናክሩ ልዩ ልዩ የጋራ አገልግሎቶች የተካተቱበት ነው። ውድ የቻናላችን ተከታታዮች አስተያየትና ጥያቄ ካላችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልን፣ ምላሽና ማብራሪያ እንሰጥባችኋለን። የተወደዳችሁ የቻናላችን ቤተሰቦች በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለናል። መረጃው ይጠቅማቸዋል ለምትሉት ወዳጆቻችሁ እንድታጋሩ እናበረታታችኋለን። ጤና ይስጥልን።